ዛሬ ላይ የምናያቸው የኢኽዋን ርዝራዦች የሚሰሩት የአሜሪካ ቅጥረኞች የሚሰሩት ነገር ለሙስሊሞች ድል ያመጣል ብሎ መጠበቅ ይሄ ምስኪንነት ነው። ገብቷችኋል አይደል? ዛሬ ከእስር ቤት አውጥተው መሪ ያደረጉት የሐማስ መሪ ያደረጉት ከእስር ቤት አውጥተው የሐማስ መሪ ያደረጉት ሰውዬ የእነርሱ አሚል ነው፣ የእነሱ ቅጥረኛ፣ የእስራኤል የአሜሪካና የኢራን ቅጥረኛ። ገብቷችኋል አይደል? የትኛውም በሐማስ ውስጥ ያሉ ማለት ነው የትኞቹም በሐማስ ውስጥ ያሉ አመራሮች በሙሉ መመሪያ የሚመጣላቸው ከኢራን ነው። በሐማስ እስማኤል ሐንያ ባለፈው እስራኤል ወስዳ ማነው ኢራን ወስዳ ሙክት አደረገችው አይደል? ፊዳ አደረገ። የፊዳ ሙክት አድርጋ ሰጠቻቸው ለእስራኤላውያኖች፣ አረዱላቸው እዛው ማለት ነው። አለኝታችን ሲሏቸው የነበሩ መመኪያችን ሲሉ የሙስሊሞች መመኪያ ብለው በጣም ብዙ በጣም አሳፋሪ የሆኑ ሰዎች በአለም ላይ ሞልተዋል ማለት ነው። ማንን? ኢራንን የሙስሊሞች አለኝታ ብለው የሚያስቡ። ኢራን ማለት ራፊዳዎች ናቸው። ገብቷቸዋል? ራፊዳ ኢራናውያን ሺዓዎች ወላሂ ለሙስሊሞች ጠላትነታቸው ከእስራኤላውያንና ከአሜሪካ የባሰ ነው። ከእንግሊዝ ከምዕራባውያኖች የባሰ ነው። ገብቷቸዋል? ያ አኺ ራፊዳዎች ኢራኖች ማለት አቂዳቸውን ታውቃላችሁ? አቂዳቸው አቡበከር ካፊር ነው በእነሱ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጀሃነም ላይ ብልታቸው ይቀጣል ከዝሙት ከሰራች ሴት ጋር ግንኙነት ስላደረጉ የሚሉ ናቸው። ማንን? አይሻ ዝሙት ሰርታለች ብለው አላህ ከሰባት ሰማይ ከአርሽ በላይ ንጹህነቷን ያረጋገጠላት ማለት 9 የቁርአን አንቀጽ አውርዶ ንጹህነቷን አረጋግጦላታል። እስከ ቂያማ ድረስ የሚቀራ በቁርአን አንቀጽ ማለት ነው። ነገር ግን እነሱ ምን ይላል? የነብዩ ብልት በጀሃነም ይቀጣል ከአይሻ ጋር ግንኙነት ስላደረገ ነው የሚሉት። እነዚህን ሰዎች ገባ ቁርአን ይሄ ቁርአን ትክክል አይደለም ነው የሚሉት። ቁርአን ትክክል አይደለም። ጣዖት ማለት ማን? ዑመር ማለት ጣዖት ነው የሚሉ፣ አቡበከር ማለት ሸይጣን ነው የሚሉ ሰዎች ማለት ነው። በእነርሱ እምነት ውስጥ ለመግባት መጀመሪያ ዑመር ካፊር ነው ማለት ካላልክ፣ አቡበከር ካፊር ነው ካላልክ በእነሱ እምነት በእነሱ አቂዳ ውስጥ አትገባ። አቡበከርና ዑመርን ወዳለሁ የሚል፣ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወዳለሁ የሚል፣ አይሻን ወዳለሁ የሚል ሰው እንዴት ኢራኖችን የሙስሊም አለኝታዎች ይላል? በምን ሂሳብ ነው? ያ አኺ በዓለም ላይ በሙስሊሞች ላይ የደረሱ መከራና ስቃዮች በሙሉ የመግቢያ በራቸው ራፊዳዎች ናቸው። የመግቢያ በራቸው ማለት ነው። ታሪክን አጥኑ ከዑመር መገደል ጀምሮ ማለት ነው። ከዑመር አቡ ሉዓት አልመጁሲ ነው ዑመርን ሰላት እያሰገዱ እያለ ጨቅጭቆ የገደላቸው። ከሳቸው ይሁዲ ነው። ከሳቸው መገደል ጀምሮ ከዚያ በኋላ የዑስማን መገደል፣ የአልይ መገደል፣ ከዚያ በኋላ የነበሩ በሙአዊያና በአልይ መካከል ፊትና እንዲፈጠር አድርገው ስንት ሱሐባዎች የሚያሳዝን ሁኔታ እርስ በርሳቸው እንዲገዳደሉ ያደረጉት ማን? እነዚህ ሺዓዎች ናቸው። ገብቷቸዋል? ራፊዳ አብዱላህ ኢብኑ ሰባ አስላቸው ከአይሁድ ጋር ነው የሚገናኘው። ራፊዳዎቹ አልይን እንወዳለን የሚሉ ማለት ነው። አልይን እናመልካለን የሚሉ አልይን ነው አላህ ነው ያሉት። አልይን አላህ ነው፣ ጅብሪልን ኻኢን ነው የሚሉት። ከዳተኛ ነው። አላህ ወደ አልይ ነበር የላከው፣ እሱ ግን ወህዩን ወደ መሐመድ ወስዷል ነው የሚሉት። ጅብሪልን እኮ ገብቷቸዋል? እነዚህ ናቸው ያንተ አለኝታ፣ እነዚህ ናቸው የሙስሊም አለኝታ። ሃውላይ ከፈራ አንድ ሱኒ የሆነ የሱኒ ሙስሊም የሆነ ሰው ቢያገኙ አሁን ከነ ህይወቱ ነው የሚቀብሩት። ከነ ህይወቱ ማለት ነው። ከነ ህይወቱ ነው የሚቀብሩት። አባት ሴት ልጁ ወይ ወንድ ልጁ የሱኒ ሙስሊም ቢሆን ወቅቶ ተቀጥቅጦ እንዲገደል ያደርጋል። ተቀብሮ ማለት ከነ ህይወቱ ይቀበርና ተቀጥቅጦ እዛው እንዲገደል ነው የሚያደርገው። በቤተል መቅደስ በረንዳ ላይ በአንድ ቀን 70 ሺህ ሙስሊም እንዲታረድ ያደረጉ ሰዎች ናቸው። በሞንጎሊያዎች አማካይነት 2 ሚሊዮን ሙስሊሞች እንዲታረዱ ያደረጉ ሰዎች ናቸው ኢራኖች ማለት። ዛሬ ፍልስጤም እነሱ ነፃ ሊያወጡ ነው።
ፍልስጤማውያኖችን ነፃ ሊያወጡ ወላሂ የፍልስጤም እያንዳንድ የኢራን እያንዳንድ ባለስልጣኖች ይሄ ነገር እንደሚከሰት ያውቁ ነበር ገብቷቸዋል አይደል ይሄ ነገር እንደሚከሰት ያውቁ ነበር ተخطيط ነበር በእንግሊዝ በእስራኤል በአሜሪካና በኢራን አማካይነት የተሰራ ተخطيط ግብጽ ታውቃለች ይባላል ይሄ ተخطيط እንዳለ ምንድን ነበር የተፈለገው ሐማስ ይሄ ኦፕሬሽን እንዲያደርግ የቤት ስራ ተሰርቶ ተጨርሶ የተሰጠው ነው ለሱ ለሐማስ ማለት ነው በማን አማካይነት በመሪያቸው አማካይነት ማለት ነው በመሪያቸው አማካይነት ያህያ ሲንዋር የሚባለው ማለት ነው ያህያ ሲንዋር የሚባል ከእስር ቤት 20 ዓመት እስር ቤት የነበረ የምንም ታሪክ የሌለው ሰው ነው በግድ በሐማስ ውስጥ ስንት ጊዜ ምርጫ ሲደረግ 4 ጊዜ አይቻልም ብሎና አሜሪካ ማን ይሄ ያህያ ሲንዋር እሱ እስኪያልፍ ድረስ ማለት ነው መጨረሻ ላይ በጉልበት እሱ እንዲሆን አደረጉት በመቶ ሺህ የሚቆጠሩ የፍልስጤም ወጣቶች ከሱ ቅጣት ሸሽተው አምልጠዋል ካገር ተባረዋል እሱ የሐማስ መሪ ሲደረግ ለእስራኤል እንዲያገለግል ለአሜሪካ እንዲያገለግል እንጂ እስራኤል ፍልስጤምን ነፃ ሊያወጣ አይደለም ፍልስጤማውያንን ነፃ ሊያወጣ ቤተል መቅደስን አክሳን ከአይሁዶች ሸርና ተንኮል ነፃ ሊያወጣ አይደለም ስራው ስላልሆነ ማለት ነው ተዋቻራ እያንዳንዱ ከዚህ በኋላ የሚደርሱ መከራና ስቃዮች በሙሉ በአይሁዶች ቅጥረኞች ነው በሙስሊሞች ላይ መከራ እየደረሰ ያለው የትኛውም ዓለም ላይ ማለት ስለዚህ ዛሬ ፍልስጤማውያን ዛሬ በእሳት እየነደዱ በእሳት እየተቃጠሉ ህፃናቶች እየተቃጠሉ አዛውንቶች እየተቃጠሉ መሸሽ የማይችሉ እናቶች እየተቃጠሉ እነርሱ ጉድጓድ ውስጥ እየኖሩ ምን ይላል የፍልስጤም ጉዳይ አንድ ጉዳይ አንድ ቦታ ላይ ካልደረሰ የአሜሪካንንና የእስራኤልን አረንጓዴውም ደረቁም ነገር በሙሉ እናጠፋዋለን ይላል እስራኤልና አሜሪካኖች ለያህያ ሲንዋር ጥበቃ ያደርጉለታል ምስኪን አንቺ በየቦታው ያለ ምስኪን ወጣት በሙሉ እሱ ተደብቆ ከአሜሪካና ከሞሳድና ከኤፍቢአይ ከነሱ ያመለጠ መስሎሽ ነው እነሱ ናቸው ጥበቃ የሚያደርጉለት ራሱ አሜሪካና እስራኤል ናቸው ጥበቃ የሚያደርጉለት ለያህያ ሲንዋር ለምን እንዲሳደብ ይፈልጋሉ እሱ እንዲህ አይነት ወሬዎችን እንዲያወራ ይፈልጋሉ እንዲህ አይነት ወሬ ካልተወራ ማቃጠል አይችሉም መግደል አይችሉም መረሸን አይችሉም እነርሱ እንዲሳደቡ ነው የሚፈልጉት እኮ አቡ ዑበይዳ የሚባለው ሰው ይሄንን እንዲናገር ነው የሚፈልጉት እነሱ ይጠብቁታል ያህያ ሲንዋር ይጠብቁታል በሚፈልጉት ሰዓት ግን ስራቸውን ይሰራሉ በሚፈልጉት ሰዓት ያህያ ሲንዋርን አሁን ጠብቁ አሁን የአላህ ስራ ነው ግን እነርሱ ሰበቡ እነሱ በሚፈልጉት ሰዓት በሚፈልጉት ቦታ እንዲሆን ነው የሚያደርጉት ማለት ነው ገብቷቸዋል አይደል እሺ ዛሬ ያህያ ሲንዋር በዚህ መልኩ ይሄ ሁሉ ሲፈነጭ ይሄ ሁሉ ሲሳደብ እነርሱ ምን አተረፈላቸው ለእስራኤላውያኖች ለፍልስጤማውያኖች ምን አተረፈላቸው በዚህ መልኩ እየተማገዱ እየነደዱ በፍርስራሽ ውስጥ እየቀሩ ምንድነው ያገኙት እስኪ ምን ሱብሃንአላህ የነብዩ ተከታዮች ናቸው እነዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን እምወድሽ ሀገር የነበርሽ ህዝቦችሽ ባያባሩኝ ኖሮ ብለው እኮ ነው ተመልሰው ያዩዋት ወደ መዲና ይሸሹት ለምን በጣም 1400 ብርቅዬ የእስላም ልጆች አቡበከር ዑመር ዑስማን አሊ ያሉበት ጦር ይዘው ከሙሽሪኩል አረብ ጋር ምን አይነት ስምምነት ነው ያደረጉት لماذا ለምን ደም እንዳይፈስ የሙስሊሞች ደም እንዳይፈስ ህፃናቶች እንዳያልቁ እናቶች እንዳያልቁ ሽማግሌዎች እንዳያልቁ እንጂ እነሱ ቢሞቱ የጀነት ለመሆናቸው ጥርጥር አለው እንዴ የለውም ነብዩ በመሐከላቸው ይያሉ ወህይ እየመጣ እነዚህ ብርቅዬ የእስላም ልጆች ኹለፋኡል አርባዓ ኹለፋ ራሺዲን አልአርባዓ በመሐከላቸው ይያሉ ግን የአላህ መልእክተኛ ላ አይሆንም አሉ ከነሱ ጋር አንዋጋም ዛሬ ምን ይዞ ነው ያህያ ሲንዋር እነዚህን አዛውንቶች ሽማግሌዎች ህፃናቶች በዚህ መልኩ በእሳት እንዲቃጠሉ ያደረገ ያለው ማንን ተከትሎ አይሁዶችን ተከትሎ የነሱ የቤት ስራ እየሰራ ነው የእስራኤላውያን የአሜሪካዎች የእንግሊዝና የኢራንን ተልእኮ እያስፈጸመ ነው በእነዚህ ሰዎች ፍልስጤማውያን ድል ያገኛሉ ብላችሁ እንዳትጠብቁ ነገር ግን አላህ ይበቀላል አላህ ያዋርዳቸዋል እኛ በአላህ ቃል እናምናለን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል እናምናለን አይሁዳውያን
ምዕራባውያኖች አላህ የዋጋቸውን ይሰጣቸዋል። የእነዚህ ሙስሊሞች ደም አላህ ይበቀላል። በዚህ እናምናለን በአላህ ፍቃድ ኢንሻአላህ። ከዛ ውጪ ግን በእነዚህ የሰው ሬሳ በሚሸጡ ኢኽዋኖች ሀገራችንም ውስጥ የሰው ሬሳ የሙስሊሞችን ሬሳ ነው የሸጡት ኢኽዋኖች። በእነሱ ድል እናገኛለን ብላችሁ እንዳትጠብቁ። በኢኽዋኖች ድል እናገኛለን ብለን የምትጠብቅ ከሆነ ዋጋ የለህም። ሬሳ ይሸጥልሃል። ሬሳን ነው የሚሸጡት። ተነስ ብሎ አስነስተውት እኮ የሀገራችንን ወጣት ሬሳውን ከሸጡት በኋላ በሬሳው ነግደው እኮ ነው ከአህባሾች ጋር አንድ እጅ ለእጅ ተያይዞ አንድ ነን ያሉት። ሬሳ የሚሸጡ ናቸው። በአንተ ሬሳ የሚነግዱ ናቸው ኢኽዋኖች። በየትኛውም ዓለም ከነሱ ድል እናገኛለን ብለን እንዳትጠብቅ። እስልምናም ድል አያገኝም፣ ሙስሊሞችም ድል አያገኙም። ነገር ግን እኛ ወደ አላህ ከተመለስን የነብዩን ሱና ከያዝን በተውሂድ ላይ ከሆንን አላህ ድል ይሰጠናል። አላህ ሙስሊሞችን የበላይ ያደርጋል። የሚሆኑት ግን እነርሱ ለአላህ ትእዛዝ እጃቸውን ሲሰጡና ከወንጀል በሚርቁበት ጊዜ ነው። ስለዚህ ይህን ነገር በደንብ ልናቅ ይገባል።